ዛሬም እንደገና ፖርናዬ ዛሬም እንደገና ሲጋመታ ከእንግዲህ አልመለስም ብለህ ለእግዚአብሔር ቃል ገብተህ ነበር። ቃሉ ግን ዛሬ ተሰበረ። እናም አሁን እዛው ተቀምጠሃል። የቆሸሽክ ይመስልሃል፣ የተዋረድክ ይመስልሃል። እግዚአብሔር አሁንም ይወደኛል ወይ? አሁንም ልጁ ነኝ ወይ? እንዴት ብዬ ነው ነገ ጠዋት ፊቱ የሚቀርበው እያልክ ትጠይቃለህ። ወንድሜ እስኪ ስማኝ። አሁን በዚህ ቅጽበት ሰይጣን እንድትሰማው የማይፈልገውን አንድ እውነት ልንገርህ፣ ነፍስህ ሊያድን የሚችል እውነት። በዚህ ቅጽበት ሁለት ድምጾች በጆሮ ውስጥ ይጮሃሉ። እነዚህን ድምጾች መለየት የህይወትና የሞት ጉዳይ ነው። የመጀመሪያው ድምጽ የኀፍረት ድምጽ ነው። ይህ የጠላት ድምጽ ነው። እንዲህ ይላል፣ አንተ ርኩስ ነህ ብሎ ድርጊቱን ሳይሆን አንተን ይወቅሳል። ተመልከት፣ ምንም አትረባም፣ መቼም አትለወጥም ብሎ አቅምህን ሳይሆን ድካምህን ያስታውሳል። እግዚአብሔር ራቅ፣ ፊትህን ደብቅ፣ ለመጸለይ ብቁ አይደለህም ብሎ ከማቅረብ ይልቅ ሸሽተህ እንድትጠፋ ይገፋፋሃል። የኀፍረት ዓላማው አንተን ከእግዚአብሔር መለየትና በተስፋ መቁረጥ ውስጥ በብቸኝነት አስሮ ማስቀመጥ ነው። ሁለተኛው ድምጽ ግን የመንፈስ ቅዱስ የወቀሳ ድምጽ ነው። ይህ አባት ድምጽ ነው። እንዲህ ይላል፣ ያደረከው ነገር ስህተት ነው ብሎ አንተን ሳይሆን ድርጊቱን ይኮንነዋል። ከዚህ የተሻልክ ነህ፣ ለዚህ አልፈጠርኩህም ብሎ ኃይልና አቅምህን ይነግራል፣ ያስታውሳል። ወደ እኔ ተመለስ፣ ና እንነጋገር ብሎ ከማራቅ ይልቅ ወደ ራሱ ይጠራል፣ ፍቅር ይሰጣል። የወቀሳ ዓላማው አንተን ወደ ንስሐና ወደ መታደስ መመለስ ነው። ጠላት በማንነት ግራ መጋባት ውስጥ ሊያስር ይፈልጋል። እኔ ማን ነኝ ብለህ እንድትጠይቅ ይፈልጋል። ውድቀትህ የእግዚአብሔር ልጅነትን እንደማይለውጠው እንድትረሳ ይፈልጋል። መጽሐፍ ቅዱስ ግን በሮሜ 8:1 ላይ ምን እንደሚል ታውቃለህ? እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። በፍጹም ዛሬ ከወደክ በኋላ እንኳን ቢሆን በክርስቶስ ከሆንክ ኩነኔ የለም። ወቀሳ አለ፣ አዎ። ሐዘን አለ፣ አዎ። ግን ኩነኔ፣ ሲኦል፣ ፍርድ የለም። የንስሐ ድምጽ ግን አለ። ማንነትህ በስሜት ላይ የተመሰረተ አይደለም። ማንነትህ በአፈጻጸም ላይ የተመሰረተ አይደለም። ማንነትህ ኢየሱስ ክርስቶስ በመስቀል ላይ በከፈለው ዋጋ ላይ የተመሰረተ ነው። ይህ ያንተ የማይለወጥ የማይሰረስ ፓስፖርት ነው። አንድ ኢትዮጵያዊ የአሜሪካ ዜግነት አግኝቷል እንበል። አሜሪካ ውስጥ ሆኖ የትራፊክ ሕግን ቢጥስ ወይም ሌላ ስህተት ቢሰራ ቅጣት ይከፍላል፣ ሀፍረትም ሊሰማው ይችላል። ነገር ግን ያ ስህተቱ የአሜሪካ ዜግነቱን አያስቀማውም። ፓስፖርቱ አሁንም ሕጋዊ ነው። ለምን? ምክንያቱም ዜግነቱን ያገኘው በራሱ በስራው ላይ ሳይሆን በገባው ቃል ኪዳንና በሕጉ ላይ ተመስርቶ ስለሆነ ነው። ያንተ የሚሰማይ ዜግነት እንደዛ ነው። ውድቀትህ ስሜትህን ይረብሻል፣ ቅጣትም ሊኖረው ይችላል። ነገር ግን የልጅነትን ፓስፖርት አይሰርዘውም። ቃሉ ስላንተ ምን እንደሚል ታውቃለህ? እስኪ የተወሰኑትን እንመልከት። በዚህ የህይወት ጎዳና ላይ ምናልባትም ከብዙ ትግልና ስቃይ በኋላ አሁን ደግሞ ከሱስ የማገገም በረጅሙ ጉዞ ላይ ትገኛለህ። ይህ ቀላል አይደለም። ነገር ግን ብቻህን አይደለህም። ከሁሉ በላይ የሚወድህና ከዚህ ጉዞ ሊያሻግር የሚፈልግ አምላክ አለ። አሁን በመቀጠል የእግዚአብሔር ቃል ስላንተ ያለውን ድንቅ ተስፋ እንመለከታለን። ብዙ ጊዜ ሱስ ማንነታችን ያደበዝዘዋል፣ ዋጋችንን ያሳጣናል። ግን እግዚአብሔር ስላንተ ያለው እውነት ይሄ አይደለም። መጽሐፍ ቅዱስ የሚገርም ነገር ይናገራል። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። ኤፌሶን 1:4 አስበው፣ አንተ ገና ከመወለድ በፊት እንዲያውም ዓለም ከመፈጠሩ በፊት እግዚአብሔር በፍቅሩ መርጠዋል። ቅዱስና ነውር የሌለህ እንድትሆን በእርሱ ፊት ንጹህ እንድትሆን ፈለገ። አንተ ሱስ የፈጠረው ማንነትህን አይደለም። ያ የመጀመሪያው እውነተኛው ማንነትህ በእግዚአብሔር ፊት ያለው ማንነት ነው። ንጹህ፣ የተወደድክና ዋጋ ታላቅ የሆነ ማንነት ማለት ነው። በእርግጥ የሱስ እስራት ከባድ ነው። የጥፋተኝነት ስሜት፣ ተስፋ መቁረጥና የውርደት ሸክምን ትሸከማለህ። ግን አንድ መልካም ዜና አለ። እግዚአብሔር አንተን ከዚህ ሁሉ ነፃ አውጥቷል። በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው ይላል ኤፌሶን 1:7። ኢየሱስ ክርስቶስ ለእግዚአብሔር ውድ ልጅ ነው። የእርሱ የፈሰሰው ደም ላንተ ነው፣ ለኃጢአት ስርየት፣ ለበደል ሁሉ ይቅርታ ይሆን ዘንድ የተከፈለ ደም። ይህ ማለት የሱስ ባርነት በአንተ ላይ ስልጣን የለውም ማለት ነው። ዋጋ ኦልሬዲ ተከፍሏል። ከዚህ የድሮ ህይወት እስራት ቤዛነት አግኝተሃል ማለት ነው። የእግዚአብሔር ጸጋና ይቅርታ ኢየሱስን ኃይል አሸንፎታል። ስለዚህ አንተ ብታምነውም ባታምነውም ብትቀበለውም ባትቀበለውም የእግዚአብሔር ጸጋና ይቅርታ ኢየሱስን ኃይል ለአንዴና ለመጨረሻ አሸንፎታል። ካንተ የሚጠበቀው ይህን ጸጋ በመላበስ ድሉን የራስህ ማድረግ ብቻ ነው። ምናልባት የድሮ ማንነትህ ያ ኢየሱስ ሰለባ የነበረው ሰው የሞተ መስሎ ይሰማ ይሆናል። ግን እግዚአብሔር ደግሞ እንዲህ ይላል፣ ከእርሱም ጋር አስነሳን፣ በክርስቶስ ኢየሱስን በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል ኤፌሶን 2:6። ክርስቶስ ሞትን ድል አድርጎ ተነስቷል። እናም በእርሱ ስታምን አንተም ከእርሱ ጋር ትነሳለህ ማለት ነው። ሱስ ሊያኖርህ ከሞከረው ስፍራ በታች አይደለም። አሁን ያለህበት ቦታ ከክርስቶስ ጋር በሰማያዊ ስፍራ ነው። ይህ ደግሞ የመከራ ቦታ አይደለም፣ የድልና የነጻነት እንዲሁም የክብር ቦታ ነው። አዲስ ሕይወት ተሰጥቷል። አዲስ ማንነት፣ አዲስ ሰውነትን በክርስቶስ ለብሰሃል። አሁን ይህንን አዲስ ሕይወት ይዘህ ምን ታደርጋለህ? እግዚአብሔር ለአንተ ግልጽ ዓላማ አለው።
እኛ ፍጥረቱ ነንና መልካምን ሥራ ልንሰራ በክርስቶስ ኢየሱስ ተፈጠርን፣ እግዚአብሔር አስቀድሞ የሰራን በእርሱ እንድንመላለስበት ነው ይላል ኤፌሶን 2:10። አንተ ኢየሱስ የተበላሸ ፍጡር አይደለም። አንተ እግዚአብሔር ፍጥረት ነህ፣ አዲስ ሰው ነህ። እግዚአብሔር የፈጠረህ ለጥፋት ሳይሆን መልካም ሥራ እንድትሰራ ብቻ ነው። ይህ መልካም ሥራ ሱስን ማሸነፍ፣ ራስን መንከባከብ፣ ሌሎችን መርዳት፣ ለእግዚአብሔር ክብር መኖር ሊሆን ይችላል። እግዚአብሔር አስቀድሞ ያዘጋጀው ጎዳና አለ። እናም በእሱ ለመመላለስ የሚያስፈልግህን ጥንካሬና ችሎታ ሁሉ ይሰጣል። ስለዚህ ውድ ወንድሜ ሆይ ከሱስ የማገገም ጉዞ ላይ ስትሆን ይህንን እውነት በልብህ ያዝ። ከመፈጠር በፊት በፍቅር የተመረጥክ፣ በደሙ አማካኝነት ሙሉ ይቅርታንና ነፃነትን ያገኘ፣ ከክርስቶስ ጋር አዲስ ሕይወት አግኝተህ በክብር ቦታ የተቀመጥክ፣ እንዲሁም የእግዚአብሔር ድንቅ ፍጥረት ለታላቅ ዓላማ የተፈጠርክ መሆንን ሁሌም ልታስታውስ ይገባል። ምክንያቱም እርሱ ዛሬም በሱስ ውስጥ ሆነህ ራሱ ይወዳል። ይህንን ጉዞ እንድትጨርስ የሚያስፈልግን ጥንካሬ ሁሉ ይሰጣል። ተስፋ አትቁረጥ። ይህ በእውነት አዲስ ጅማሬ ነው። እሺ ወንድሜ፣ ይህንን እውነት ሰምተሃል። አሁንስ ከወደቅክ በኋላ በሚቀጥሉ 60 ደቂቃዎች ውስጥ የምታደርገው ነገር ወሳኝ ነው። የውድቀትን አዙሪትና ድግግሞሽ የሚሰብረውና የሚያጠነክረው ይህ ነው። አሁን ከወደቅክ በኋላ እንደገና መታገልና ለማገገም መሞከር የምትጀምርበትን አካሄድ እነግርሃለሁ። በመጀመሪያ ደረጃ አትደበቅ፣ ወዲያውኑ ተናዘዝ። ወደ እግዚአብሔር ሩጥ፣ ከእግዚአብሔር አትሽሽ። ልክ እንደወደቅክ ባለህበት ቦታ ላይ ተንበርከክ። ጌታ ሆይ ወደቅኩኝ፣ በደልኩኝ፣ ይቅር በለኝ በለው። መዘግየት ኀፍረትን ያበዛል፣ ፈጣን ንስሐ ግን ፈውስን ያመጣል። በመቀጠል በአካልና በመንፈስ ታጠብ። ወዲያውኑ ተነስተህ ሻወር ውሰድ። ይህ የስነ ልቦና መታደስ ነው። ሰውነትን ስትታጠብ በመንፈስን በክርስቶስ ታጥቤያለሁ ብለህ አውጅ። ልብስን ቀይር፣ ንጹህ ልብስ ልበስ። ይህ ለአእምሮ አዲስ ጅምር እንደሆነ የምትነግርበት ምልክት ነው። እንዲሁም ከዚህ ሱስ ውጪ ሌሎች ደስታ የሚሰጡ ነገሮች እንዳሉ ለአእምሮ ታሳስባለህ። በመጨረሻም አትገለል፣ ብቻህን አትሁን። ወደ ማህበረሰቡ ተመለስ። ጠላት እንድትገለል ይፈልጋል፣ ማንም እንዳያውቅ ይላል። ነገር ግን ይህ ዘዴ ጠላትን ጥሎ መምታት የሚል የሰይጣን ወጥመድ ነው። ስለዚህ ያንን ድምፅ አትስማው። ለዚህ ለምታምነው ጓደኛ ወይም የኛ ቴሌግራም ግሩፕ ላይ ገብተህ ወደኩኝ፣ አበርቱኝ፣ አቃተኝ ብለህ ጻፍ። ወደኩኝ ጸልዩልኝ ማለት የድክመት ምልክት አይደለም፣ የትህትናና የጥንካሬ ምልክት ነው። አሁን ከባዶ እየጀመርክ አይደለም፣ ከወደክበት እየቀጠልክ ነው። እያንዳንዱ ጊዜ ከኀፍረት ጋር ስትስማማ እግዚአብሔር ስለ አንተ የተናገረውን እውነት ንቀሃል ማለት ነው። ያንን ስምምነት ነው ዛሬ የምንሰብረው። አሁን ይህንን ቃል ኪዳን መስበሪያ ጸሎት ከኔ ጋር ጮክ ብለህ በል። ከኀፍረት ጋር የገባሁትን ስምምነት ሰብራለሁ። የጠላትን ውሸት አልቀበልም። እግዚአብሔርን እውነት እቀበላለሁ። እኔ ልጁ ነኝ፣ ንጹህ የተወደድኩና የተጠራሁ ልጁ ነኝ። ወንድሜ ይህንን ጉዞ ብቻ እንድትቀጥል አልፈልግም። የኛ ፍሪደም ቻሌንጅ ግሩፕ ከኀፍረት የጸዳ ቦታ ነው። እውነተኛ ፈውስ ብቻ ነው ያለው። ከወደክ በኋላ የምትጽናናበት፣ ወንድሞች አንስተው የሚያበረቱ ቦታ ነው። ሊንኩ ከታች አለ፣ ተቀላቀለን። ነገ በሶስተኛ ቀን ቻሌንጃችን ፖርኖ የወደፊት ህይወትህን እንዴት እንደሚሰርቅና አቅምህን እንዴት እንደምታስመልስ እናያለን። እንዳያመልጥህ ላይክ አድርግና ለጓደኛ ላክለት። ይህንን ቪዲዮ ከሰማህ በኋላ በልብ ያለውን ነገር ኮሜንት ላይ ጻፍ። ሰብስክራይብ ማድረግ እንዳትረሳ። ሰላም። ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ።